ውጭ ሀገር ያለች እናትና አገር ያለች እናት በምንም አይገናኙም። ውጭ ሀገር ያለች እናት በወለደች በ3 በ4ኛው ቀን የሆነ ነገር ልታረክ ትጠራ ይሆናል። የዛኔ ጋሪዋን እየገፋች መጋኛ እሷ በጥፊ ትሏለች እንጂ እሷ በጥፊ ብሎ አያረጋት። የሚገርማችሁ ነገር ወይ ውጭ ሀገር ያለች እናት እኮ በዚህ ቅንጬ ሽው ብለሻል ተብሎ በዚህ ቅንጬ ይመጣላታል። አረ ዛሬ ቂቤው ራስ አላልሽም ብሎ ባናቷ ቂቤ ይደረግላታል። ወይኔ እንቅልፍ በደንብ አልተኛሽም ተብሎ ጩጬው ይያዝላትና ለጥ ትላለች። እዚህ ያለችስ ታገላብጣለች። ማን ነው ቂቤ ማን ነው እንትን አንዴ ቢሏን ታያለች። ከዛ ደግሞ ሄዳ ታገላብጣለች ልጁን የለችም ቂንጬ ምናምን። እናንተ እኮ ቢላም ይዘው ይከተሏቸዋል። መጋረጃም ይከለላል እንግዲህ አሁን ካልቀረ ማለት ነው። አይ ቲንክ ሶ ቀርቷል አሁን። እና ወይ አገር ታድላችሁ ጧት ልካችሁ ማታ ልጆቻችሁ መምጣት ይችላሉ። እዚህስ አብሬ ደጅ ብቻ አይወጣ አብሬ ወጥቼ ተንጦስጦዤ። እንደ ውጭ ሀገር ያላችሁ እናቶች እውነት ጀግኖች ናችሁ። እግዚአብሔርን ነው የምለው። ዶክተር ናችሁ፣ ብዙ ነገር ናችሁ እኮ ለልጆቻችሁ። እንዴ ወልደሽ ዘንቦር ጠበየ ዘፈት ጠበየ ተኛለው የለችም ይናፍቅሻል። ኦፕራሲዮንም ከሆንሽ ብለሽ ትነሻለሽ። መጥም ከሆንሽ ቅልቅል ብለሽ እንደወለድሻት ቅልቅል እያልሽ ትነሽና ወደ ስራው ራሱ መች ያልቃል። የማዳም ቤት የገዛ ቤትሽ ማዳም ቤት ይሆንብሻል። በቃ እዚህ ጋር ስታጥፊ እዚህ ጋር ፍጦ ቤተበከሽ ሌላ ቀንዳም ስራ የሆነ ስራ አለና የሀገር በቃ የውጭ ሀገር እናት ጀግና ናት። የሀገሮቹ ጀግና አይደሉም ማለት ሳይሆን በቅብብል ነው በማህበር ነው ምናምን የሚያድገው። እንደዛ ነው። ልጅ ማሳደግ ሀገር ላይ ነው። ሰራተኛ ንቅጠር ብትሉ መቅጠር ትችላላችሁ፣ ያው እንትኑ ካላችሁ። ውጭ ሀገር ያለች ግን አትችልም። ራሷ ናት ሁሉ ነገር፣ ዶክተር ናት፣ ብዙ ነገር ናት። ያው ቶሎ ማሩጣ እዛ እንዳትወስድ እነሱ ጋር እዚህም ታክማለች የሆነ ነገር። ወይ ውጭ ሀገር ያለች እናት ብቻ አልተዘመረላትም። ማርያምን ነው የምላችሁ። ውጭ ሀገር ያለች እናት ጀግና ነች። ሁሉንም ወክዬ ማውራት እችላለሁ። ጀግና ነች። መታረስማ ያው ለይምሰል ያኔ ትታረሻለች አለች አይደለ? አዎ። ግን ይሄ እንደ ሀገር ጀጥብዬ ይናፍቅሻል። ቂቤ እንደዚህ ቁጭ ከዛ ደግሞ እዛ ጋር ምናምን ቂቤው ራሱ ቁጭ ብሎ ቤት እንደደረቀ እንኳን አይገባሽም። ስትንጦዘጦሽ ቤትሽ ውስጥ ስትንጦዘጦሽ። በስመ አብ ወልደ መንፈስ ቅዱስ። ውጭ ሀገር ያለች እናት እመቤቴን በጣም ጀግና ነች። ድንግልን ነው የምላችሁ፣ በጣም ጀግና ነች። ማርያምን ማንም በቃ እንጃ ውጭ ሀገር ያለችን እናትን የሚተካ የለም። ሁሉም እናት ባልም የሚኖርሽ ባልስራ ሊሆን ይችላል። ሲንግልም ሙኚ ምንም ሙኚ በቃ እናት ነች። ውጭ ሀገር ያለች እናት ማርያምን ነው የምላችሁ። ማርያምን